ሰላም ሰላም ፋሚሊ፣ ዛሬ በሻርጃ ከተማ ወጥተን ወግ እያደረግን ነው። መልእክት ተልከን ማለት ነው። ከዛ መልእክቱን አድርሰን ዙረት ቀጠልንበት። ከጠፋንም ጠፋን፣ ከተገኘንም ተገኘን። ብቻ አናቅም፣ መንገዱ ራሱ አናቅም። ዝም ብለን ነው እየሄድን እያለ ነው። መንገዱ ደግሞ የኢትዮጵያ መንገድ ነው መሰለኝ። አፈር ነው፣ ያውን ቀይ አፈር ማለት ነጭ አፈር፣ አሸዋ ቅልቅል ከዛ ሰፈሩ ይሄን ይመስላል። ገጠር ነው በነገራችን ላይ። እቺ ደግሞ ከኔ ጋር የምትጓዘው ልጅ ነች። እሷ ነች ይዘኝ እየጠፋች ያለችው። መንገዱን አውቃለሁ ብላ ነው ይዘኝ የወጣችው። እና ምን ታስባላችሁ? መንገዱ ግን የለም መዞሪያ። ወይኔ እድሌ! ይኸውት ብቻ ሎኬሽን። እዚህ ጋር መስጊድ አለ። እዚህ ጋር ዝም ብሎ ከብቶች እኛ ሀገር ማለት የሚነፍሱበት ሳር ምናምን አለ። እዚህ ጋር ደግሞ የሰዎች ቤት ምናምን አለ። ደከመኝ። እንደዛ ነውና ከጠፋን ይሄን ቪዲዮ አይታችሁ ሰፈሩን እያያችሁ ፈልጉን። ማለት ያው ካልተያዝነ በስተቀር የትም አንሄድም። መጥቶ አንዱ በላ አድርጎ ከሄደ ነው ጉዳችን። ይሄ ደግሞ ምንድን ነው? መቼም ሰላጣ መሆን አለበት። እዚህ ሀገር ሳር ሁሉ ነው ሰላጣ ብሎ የሚበሉት። እናቴ አይ ድርብቃ እንዳንጠፋ እኔ ፈራው። ምንም አንጠፋም እኮ አንድ እንደዚህ ጥፍ ብለን ካላስ መሄድ ቤታችን አለቀ። አንድ ሲጀመር እንዲው አቤድ ይሻላል። እና አሁን አንድ መጥቶ በላ አድርጎ ቤት ምን እንደምታመጪው የምን በል ነው ላለስ ነፍስሽ ቁመሽ እየሄድሽ እንዴት ነው? ኧረ እባክሽ እዚህ ሰዓት አንዱን አግኝቶ እናቴ አይ ድሌ መጨረሻ ይነሳምሬ ዛሬ። እና ወገኖቼ ሰብስክራይብ፣ ላይክ፣ ኮሜንት፣ ሼር አድርጉ፣ አበረታቱን። አዲስ ጀማሪዎች ነንና ማለት ነው። ይሄ ደግሞ ሁለተኛው መንገድ ዞሬን ማለት ነው። ከዛ ዞሬን እዚህ ጋር ዞሬን ደርሰናል። እኛ ቤት እዛ ጋር ነው እና አልጠፋንም ማለት ነው። እየገባን ሳንያዝ አየሽ፣ አየር ብለሽ ወጥተሽ በሙቀት ሞተ። ማህራም እንደው ለዙራ ሲባል ከእግርሽ በላላ። አሁን ሱቅ አለዋቂ ሱቅ የሚያምር ይችላል። ምን ልገዢ? ብር አለኝ ማለት ነው። ሽኪላ እሱማ እየሰራሽ እንዴት ነው ብር ማይኖርሽ? ዳያስፖራ ዛ ሚዳስኮራ ኪስ እጇን ኪሱ ይሄስ ተከታ ስትወግር እኮ ወዲሌ። ወይኔ የሀገራችን አውሮፕላን ነው መሰለኝ እዛ ጋር እየሄደ ነው። እስኪ ይሄ ኮልኮል ምንድን ነው? እዚህ ጋር ብረታ ብረት የሚሸጥ ነው። እሺ ከፈለጋችሁ በውስጥ አናግሩኝ። እዚህ ጋር እንጨት አለ። አንድ ዙር እኮ ገና እንታጠፋለን እዛ ጋር እና የቤት በር ዝግ እኮ ነው። ተስማምተናል እንደ ወጣን ላ
ይሄ እኮ እኛ ቤት ነው። ይሄ እኛ ጎረቤት ያለው ቤት ነው ከጀርባ እና የነፋኑ አይደለማ። እኮ ይሄ እኛ ቤት ነው። ታያችሁ፣ እኛ ቤት ከጀርባ በጣም ነው የሚያስጠላው። ከፊት ለፊት ግን ማለት ነው የድር ባለስልጣን ቤት ነው የሚመስለው። ከቻልኩኝ መግቢያ ላይ አስቀምጥላችኋለሁ መጨረሻ ቪዲዮ ላይ። በጣም ሰፊ ነው። አሁን መብራት የለም፣ ወደ ጨለማ ደርሰና። አንቺ እዚህ ጋር ጨለማ ነው፣ ቶሎ ቶሎ በይ። አያችሁ እኛ ቤት ተምር፣ ይሄ ሁሉ ግቢ ዞሮ ማለት ነው ተምር ነው ግቢው። በተምር እየታጠረ ነው። ተምሩ ፍሬ አይታይም፣ አሁን ጨለማ ነው እንጂ እንዴት አባቱ እንደሚያምር። ይሄ ራሱ ባዶ መሬት የሰውዬ ነው ግቢ ፊት ለፊት። ወይኔ ደከመኝ። ትተኝ እዚች ጋር ጎራ ብለሽ ተኛ። ያንቀላፋሽ እና እንቅልፍ መጣ ትላለች እንደ በዚህ በቃጠሏ ይዘኝ ወጣ። ሸውዬ ነው ደረሰን፣ ገባን። ይሄኛ ቤት ነው። ፈጣሪው ግቢውን ክፍት አድርገው እዚህ ያለው አይ ዝግ ነው፣ ዝግ ነው። ገና ዞሬን በፊት ለፊት መሄድ የፊት ለፊቱ ግቢ ዝግ ነው። ከዛ በጋሮ እየሄድን ነው። በወጣንበት በጋሮ ነበር የወጣ ነው። ይሄ ደግሞ ጎረቤት ነው። ወይ ድሌ እዚህ ጋር መንገድ የለም ጋይስ። እግዚኦ ጉድ ይፈላ። አሁን ሰውዬ ቢያየኝ እዚህ ውስጥ ምን አባታችሁ ነው የሚሰሩ ነው የሚለኝ። ይህ ተምራ ጨለሞታል እንግዲህ። እፌ ገባን። የኛ ቤት ይሄ የበጎች ቤት ነው። እዚህ ጋር እኔ በዛ እመጣለሁ ርብቃ። ይሄኛ ግቢ ነው። እዚህ ጋር ቴምሩ። በነገራችን ላይ እኛ ግቢ ማለት ነው በጣም ሰፊ ነው። እዛ ጋር መኪና ተደርድሯል። እዚህ ጋር ደግሞ ብቻ ስቀርጽ ካላዩ አለቀልኝ። ይሄ ቤቱ ርዝመቱ፣ ስፋቱ ከዛ ጀምሮ በዛ እንደዚህ ወደ 62 ክፍል ምናምን ነው ያለው። በነገራችን ላይ ይሄ ቤት ማለት ነው አንድ ቀን እስከ 56 ቆጥሬ ደክሞኝ ተኩት። እስከ ዛሬ ገብቼ የማላውቀው ክፍል ራሱ አለ። ደከመኝ። አሁን በዚህ ደግሞ ዞሬ ኩሽና የገባው ነው። እዚህ አካባቢ ደግሞ ልብስ አጥበን የምናሰጥበት ነው ይሄ ገመድ።
ከዛ ገባሁ ማለት